የአርቲስት አንዱዓለም ጎሳ ባለቤት ቀነኒ አዱኛ ከዚህ ዓለም በሞት እንደተለየች ተነገረም። በአፋን ኦሮሞ ሙዚቃ ዕውቅናን ያተረፈው ወጣት አርቲስት አንዱዓለም ጎሳ ባለቤት የሆነችው ቀነኒ አዱኛ በተለያዩ የኦሮሞ ሚዲያዎች ላይ የኦሮሞን ባህል በማስተዋወቅና የሞዴሊንግ እንቅስቃሴዎችን በማድረግ የምትታወቀው የአርቲስት አንዱዓለም ጎሳ ባለቤት ቀነኒ አዱኛ ዛሬ ጠዋት ከዚህ ዓለም በሞት እንደተለየች ነው የተዘገበው። የሞቷም ምክንያት ራሷን እንዳጠፋች የተነገረ ሲሆን እስካሁን ከመንግስት አካላትም ሆነ ከፖሊስ የተጣራ መረጃ አልወጣም። ለሞቷ የተለያዩ መንስኤዎችና ምክንያቶች በተለያዩ አካላት ቢነገርም ግን እስካሁን ድረስ ከቤተሰብም ሆነ ከቅርብ ሰው የተባለ ነገር የለም። በዚህ ወጣት አሟሟት ላይ የቅርብ ሰው የሆነው የአርቲስት አንዱዓለም ጎሳ ማናጀር ሌሊሳ እንድሪስ በሶሻል ሚዲያ ገጹ እንደተናገረው እቅዳችን ብዙ ነበር። ከፋሲካ በኋላ ያያንቱ አልበም ኮንሰርትን ለማዘጋጀት ተነጋግረን ነበርም። ጌታችን በእንደዚህ ነገር መስመሩን ይቀይራል ብዬ አስቤ አላውቅም። የሐዘን መርዶ ብቻ አይደለም፣ ልቤ ተሰብሯል። የምለውም ሆነን የጠፋኝ ሞተሻል ብዬ መቀበል ከብዶኛል። ድምጽሽን ጆሮዬ ላይ ያቃጭላል። አልሞትሽም እንዳልል የማምናቸው ሰዎች ሞትሽን እየነገሩኝ ነው። ነፍስሽ በሰላም ትረፍ። ወንድሜ አንዱዓለም ጎሳም ከምን ጊዜም በላይ መጽናናትን እመኝልሃለሁ። እሷን እንዴት እንደምትወዳትና እንደምትኮራባት አውቃለሁ። እንደሷ አይነት ሰው ካጠገብ ማጣት ከባድ ነው። ይህን ከባድ ጊዜ በጥንካሬ እንድታሳልፈው ፈጣሪ ጥንካሬ ይስጥህ። ለወዳጅ ዘመዶቿም መጽናናትን እመኛለሁ ብሏል የአርቲስት አንዱዓለም ጎሳ ማናጀር ሌሊሳ እንድሪስም። ፖሊስ በዚህ ጉዳይ ላይ የተለያዩ ማጣራትን እያደረገ እንደሆነና አንዳንድ አካላቶችንም በህግ ቁጥጥር ስር እንዳዋለ እንዲሁም ተገቢው ማጣራት ካደረገ በኋላ የተጣራ መረጃን እንደሚለቅ የተናገረ ሲሆን እኛም ይህንን አጣርተን እንደምንዘግብ ቃል እንገባለን። ለአርቲስት አንዱዓለም ጎሳም ሆነ ለወጣት ቀነኒ አዱኛ ቤተሰቦችና ወዳጅ ዘመዶች መጽናናትን እንመኛለን። በኢትዮጵያና ኤርትራ መካከል የጦርነት ዝግጅቶች መጨረሻ ደረጃ ላይ ደርሷል። ሁለቱ ሀገራት መካከል ጦርነት የማይቀር ይመስላል ሲሉ ሌተናል ጀነራል ጻድቃን ገብረትንሳኤ ተናገሩ። ሌተናል ጀነራል ጻድቃን ገብረትንሳኤ በማንኛውም ጊዜ በኢትዮጵያና በኤርትራ መካከል ጦርነት ሊቀሰቀስ ይችላል ሲሉ አፍሪካ ሪፖርት በተሰኘ መጽሔት ባሰፈሩት አስተያየት አስጠንቅቀዋል። ጦርነቱ ከተቀሰቀሰ ከሁለቱ አገሮች አልፎ የሱዳንና ቀይ ባህርን አካባቢዎች ሊያጠቃልል ይችላል ያሉት ጀነራል ትግራይ ከእንዲህ አይነት ግጭት ርቃ ሰላም ማስፈን ትመርጣለች ሲሉ ተናግረዋል። ነገር ግን የሰላም አማራጭ እየጠበበ በመምጣቱም ጦርነት ብቸኛ አማራጭ ሆኖ ሊቀር ይችላል ሲሉ አክለዋል። አያይዘውም በአዲስ አበባና አስመራ መካከል ተፈጥሮ የነበረው ጥምረት በፕሪቶሪያ የሰላም ስምምነት ከተፈረመ በኋላ በቀጣይነት እያሽቆለቆለ በመምጣቱ ጦርነት የመቀስቀስ ዕድሉ እየጨመረ መምጣቱንም አስታውቀዋል። ዝግጅቶች የመጨረሻ ደረጃ ላይ ናቸው። ለጦርነት የሚደረገው ዝግጅት አንድ ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳል ብለዋል። በተጨማሪም ኤርትራ ጠባጫሪ ሀገር ነችም ሲሉ በመግለጽ በዙሪያ ያሉትን ሀገሮች በተለይም በኢትዮጵያና በሱዳን ያለው አሁናዊ ሁኔታም በመጠቀም እየሞከረችም ነው ሲሉ አክለዋል። አክለውም ኤርትራ ትግራይን ለምኞቶቿ አለመሳካት ዋነኛ እንቅፋት አድርጋ እንደምትመለከት የጠቆሙት ጀነራል ኢሳያስ በትግራይ ላይ ማሳካት የፈለጉትን ሳያሳኩ በፕሪቶሪያ የሰላም ስምምነት ጦርነት መቆሙን ተከትሎም ተኮሊፍና ሲሉ የገለጿቸው ደሷቸው ያልተቋጨውን ጦርነት ለማጠናቀቅ አስመራ እየተዘጋጀች ነው ሲሉም አስጠንቅቀዋል። በተጨማሪም በትግራይ ውስጥ ያለውን ክፍል ሁኔታ የበለጠም ሊያወሳስበው እንደሚችልም ጠቅሰው ያለፉትንና የአሁኑን ጥፋታቸውን ለመሸፈን የሚፈልጉ በህወሓት ውስጥ ያሉ አካላት ከተጠያቂነት ለመትረፍና ራሳቸውን ለመዳን ከኢሳያስ ጋር ለመተባበር ሊመጡ ይችላሉ ብለዋል። አንዳንድ የትግራይ መሪዎች ኤርትራን አብይ አህመድን ለማስወገድ እንደ መሳሪያ አድርገው እንደሚመለከቷትም ጠቁመዋል። ጀነራል ጻድቃን ዳግም የሚቀሰቀሰው ጦርነት አስከፊ መዘዞች እንደሚኖሩት ገልጸው ጦርነቱ ሲያበቃ አሁን በአከላለል የምናውቃቸው ሀገራት ላናገኛቸው እንችላለን ሲሉ ማስጠንቀቀዋል። በተለይም ዓለም አቀፋዊ ትኩረቱን እንደ ዩክሬን፣ ሩሲያ፣ መካከለኛው ምስራቅና ዴሞክራቲክ ሪፐብሊክ ኮንጎ ባሉ ሌሎች ቦታዎች ላይ ያተኮረ ሆኖ ከቀጠለ በአፍሪካ ቀንድና በቀይ ባህር አካባቢ አዳዲስ የፖለቲካ አሰላለፎች እንደሚኖሩም ተንብየዋል። ጻድቃን ገብረትንሳኤ ትግራይ ያላትን አማራጭ ጦርነትን ማስቀረትና የፕሪቶሪያውን ስምምነት ሙሉ በሙሉ ተግባራዊ እንዲሆን መግፋት እንደሆነም ገልጸዋል። አክለውም የኢትዮጵያ መንግስትና ዓለም አቀፍ አጋሮች በ11ኛው ሰዓት ሌላ አሰቃቂ ጦርነት ለማስቀረት
ጣልቃ እንዲገቡ ማሳስበዋል። ሆኖም ግን ጦርነት ለማስቀረት ጥረት ያልተሳካ በሁሉም መንገድ በወታደራዊም ሆነ በዲፕሎማሲያዊ በሆነ አካሄድ ጦርነትን በአጭር ጊዜ ማቆም ለትግራይና ለክልሉ የተሻለ ጥቅም ነው ብለዋል። ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም